ሰላም ሰላም የኔ ውድ ቤተሰቦች ሰላማችሁ ብዝት ይበልልኝ። የኔ ውዶች የኔ ጣፋጮች አላችሁ። እኔ ያለው እግዚአብሔር ይመስገን። እናንተ ጋር ሁሉ ሰላም ነው? እኔ ጋር ሁሉ መልካም። የእግዚአብሔር ስም የተባረከ ይሁን። ሰላማችሁ ለዘላለም ብዝት ይበልልኝ የኔ ውድ ቤተሰቦች እና እኔ ያለው ዛሬ ደግሞ አዲስ ቪዲዮ ይዤ መጥቻለሁ የኔ ውዶች። አዲስ ነገር ሲመጣ ወደ እናንተ ይዤ ብቅ ማለት ነው ስራዬ። እና ዛሬ ማሳያቸው ነገር ምንድነው ብትሉ ይሄ ወተት ነው። ታያለ አይደል? ወተት ነው። እዚህ ደግሞ 2 ሎሚ አለ ቆራርጬ አስቀምጫለሁ። እዚህ ድስት አለ፣ ንጹህ ድስት ማለት ነው። እና የሚያሳያችሁ ነገር ዛሬ ምንድነው ብትሉ የኔ ውዶች የኔ ምርጥ ቤተሰቦች የአይብ አወጣጥ ማለት ነው። አይብ እኛ እኮ የመዳም ቅመሞች በቃ ሁሌ ሮዝ እያለን ደርቀን ቀራን። ስለዚህ አንዳንዴ አይብ ሁላችን እንደዛ አውጥተን መብላት አለብን ማለት ነው። አሰራሩን አሳያለሁ። የምሬን ነው። ሁላችሁም አወጣችሁ እንደዛ አርጋችሁ ቢሉ የመዳም ቅመሞች። ይኸውላችሁ ይሄ ወተት ነው። ይታያል አይደል? ይሄ ወተት ነው። እናንተ ከፈለጋችሁ ሁለትም በቃ ብዙ አይብ እንዲወጣ ከፈለጋችሁ 2 ጨምራችሁ 2 ከግማሽም ጨምራችሁ መጠቀም ትችላላችሁ። የኔ ውዶች የኔ ፍቅሮች ይሄ ግማሽ ነው። ይሄ ግማሽ ነው ማለት ነው። ይሄ ግማሽ ነው። እንደዚህ ያርጉታል። ይኸውላችሁ ወተት እንደዛ አነሳና ጨመርኩ። አንድ ከግማሽ ነው ማለት ነው። ቅድሙ ሁለት ወተት ነው ተጠቀምኩት። ከዛ የኔ ውዶች ምን ታረጋላችሁ? በዚህ ላይ እዚህ ይኸውላችሁ ሎሚ አለ። ይሄ ሎሚ ነው። ይኸውላችሁ የኔ ውዶች ይሄ ሎሚ ነው። ይሄን ሎሚ ጨምቃለሁ ላይ ማለት ነው። እዩ እንደዛ እያደረግኩ ጨምቃለሁ። ከዛ ከፈለጋችሁ እናንተ አንድ መጠቀም ትችላላችሁ፣ 2ም መጠቀም ትችላላችሁ ማለት ነው። ተዛብታችሁ እሳት ላይ ትጥዳላችሁ ማለት ነው። ከዛ 10 ደቂቃ በኋላ ደግሞ ታወጣላችሁ። የኔ ውድ ቤተሰቦች ሁላችሁ ይሄን ይመስላል። ከ15 ወይም 10 ደቂቃ በኋላ ሲታወጡ እንደዚህ ይመስላል። ሁላችሁ አሁን ውሃው በላይ ወጥቷል ማለት ነው። አይቡ ታች ቀርቷል። አሁን በእንትኑ አጣራለሁ ታያላችሁ ማለት ነው። በጣም አሪፍ ነው የምር። እናንተም እንደዛ እየሰራችሁ ቢሉ ብቻ ሩዝ እየበላችሁ እንዳትጎዱ ቢሉ ይላችኋለሁ የኔ ውድ ቤተሰቦች። የዛሬ አይብ ይሄን ይመስላል። ይሄ የሚታየው በላይ ውሃ ነው፣ የአይቡ ውሃ ማለት ነው። አሁን እሱ ይጣራል፣ አሳያችኋለሁ የኔ ውዶች። እሺ ይኸውላችሁ አይቡ ይታያል። ይኸውላችሁ አይቡን በጣም አሪፍ ሆኖ ይወጣል እንደዛ ማለት ነው። ያያችሁ ምርጥ ተማራጭ የሆነ አይብ ይወጣልና ከዛ ከፈለጋችሁ ከዳቦ ጋር ከፈለጋችሁ በቃ የፈለጋችሁትን ነገር ሰርታችሁ
ትበላላችሁ ማለት ነው የኔ ውዶች። የምር በጣም አሪፍ ነው። እንደዛ አድርጋችሁ በማጣሪያ ታጣራላችሁ። ይኸውላችሁ በጣም ምርጥ የሆነ አይብ አያችሁ። ይኸውላችሁ በዚህ አጣራው ማለት ነው። በጣም አሪፍና ቆንጆ የሆነ አይብ ወጥቷል። ከዛ አሰራሩን ቅድም አይታችኋል የኔ ውድ ቤተሰቦች። ይሄ የሎሚ ፍሬ ነው። ሎሚ ቅድም የጨመርኩት ማለት ነው። ይሄ እሱን እንደዛ አድርጌ ያወጣለሁ። ከዛ እንደዛ አድርገን እንበላለን እላችኋለሁ የኔ ውድ ቤት እና ይኸው አሁን ደግሞ በሰሃን አድርጌያለሁ። ከዛ የቀረ ምንድን ነው የሚያስፈልገውን ነገር ጨምራችሁ በቃ ዘይቱንም ሆነ በቃ ለእናንተ ደስ ያላችሁን ነገር ጨምራችሁ መብላት ብቻ ነው የቀራ። ይኸውላችሁ አያምርም? ነው እኔ ብላ አያምርም የኔ ውዶች? ይኸውላችሁ አይባችን ይሄን ይመስላል። በጣም ቆንጆ ነው የወጣ። እዚህ ደግሞ ዳቦ አለ። ይው የኔ ውዶች። ከዛ እንበላለን። እዚህም የሆነ እንትን አለ ማለት ነው። ይኸውላችሁ የኢትዮጵያ ምንድን ነው የሚባለው? ስሙን አላውቅም፣ ግን አረቦች ይበላሉ። ለነሱ ሰርተናል። ከዛ ጓደኞቼም አሉ። እንደዛ አርግተን ልንበላ ነው የኔ ውድ ቤተሰቦች። ኑ አብረን እንብላ፣ አብረን እንብላ። ኑ የምር እንደዛ አይቡን አወጣችሁ እንደዛ አስተካክላችሁ ብሉ። ፍልፍል በርበሬ፣ ቀይ በርበሬ ይጨመራል፣ ግን እኔ አልፈልግም። ጮጋራ ስላለብኝ አልበላም ማለት ነው እኔ ውዶች። እናንተ ከፈለጋችሁ ፍልፍል አህመር የኢትዮጵያ በርበሬ ካለም መጨመር ትችላላችሁ። የነሱንም ደግሞ ትንሽ መጠቀም ትችላላችሁ እላችኋለሁ እኔ ውዶች። ይሄን ይመስላል የዛሬ ቪዲዮ። ከወደዳችሁ በላይክ ጀምሩ፣ ሼር አርጉ፣ ሰብስክራይብ አርጉ። ቤተሰብ ያልሆናችሁ ማለት ነው። እወዳችኋለሁ የኔ ውድ ቤተሰቦች። ኮሜንት ሀሳባችሁን ኮሜንት ላይ አስቀምጡ። ተባረኩ የኔ ውዶች።